በራሷ የምትተማመን ሴት ልጅ እንዲኖርሽ ትፈልጊያለሽ? ታዲያ ይሄንን አድርጊ። በየዕለት ተዕለት ውለሽ ውስጥ የመጀመሪያው ምሳሌ ሁኛት። ሴት ልጆች በእናትነትም ይሁን በቲኔጅ ወይም ጉርምስና ወቅት እናቶቻቸውን እንደሚመለከቱ የተለያዩ ጥናቶች አሳይተዋል። ስለ ሰውነትሽ መጥፎ ኮመንት ስትሰጪ ታዳምጥሻለች፣ ስለሌሎች ስታሚ ትሰማሻለች። የሚያሳፍር የሰውነት አቋም ይህ ነገር ሲያስጠላ ወይም ይሄ ነገር ሲደብር እያልሽ ታወሪ ትሰማሻለች። ማንም ሰው ፐርፌክት የለም። ፐርፌክት እንደሆንን ማስመሰል እንደውም የልጆቻችን ኮንፊደንስ እንዲጠፋ ያደርጋል። ነገር ግን በዕለት ተዕለት በሚያጋጥሙ ፈተናዎች እየተጋፈጥን እየተማርን ራሳችን እየወደድን ልጆቻችን ሲያዩ ስፔሻሊ ሴት ልጆቻችን ከኛ ትልቅ ትምህርት ይማራሉ። ሁለተኛ ልዩ የሚያደርጋትን ነገሯን አበረታችላት። ስለ ሰውነት አቋሟ፣ ስለ ጸጉሯ፣ ስለ ከለሯ፣ ስለ ፈገግታዋ በፍጹም ኔጌቲቭ ሳይድ ኮሜንት እንዳትሰጪ። አለባበሷ ስርዓት ያልያዘ እስካልሆነ ድረስ በልጅነት ምርጫዎቿ ቀሚስ፣ ሱሪ፣ ከለር የምትወደውን እንድትለብስ አበረታቻት። ሶስተኛ ውድቀትን ከስተቶቿ እንድትማር ፍቀጅላት። ሌተር ኤክስፒሪየንስ የፌይለር ከራሳችንም ሆነ ከሷ የፐርፌክት አስተሳሰብን በማቆም ሁሌም በትምህርት በባህሪ ባነጋገር በተግባር ፐርፌክት እንዲሆኑ ለማድረግ ከመጣር ይልቅ ልጅሽን በራስ መተማመንና ሰልፍ ወርዝ ያላት እንድትሆን ስህተቶችን እየሰራሽ ከዛ በመማር ደግማቸው እንዳትሰራ ማበረታታት በጣም ይጠቅማል። አንቺ አጠገቧ ሆነሽ ይህንን ካደረግሽ ማንነቷ ስለ ራሷ ያላት ግምት ከፍ ያለ ነው የሚሆነው። አራተኛ ስሜቶቿን ኮመንት ከመስጠትሽ በፊት ተቀበዩ። የሚሰማ ስሜት ስህተት እንዳልሆነ ሁላችንም ስሜት እንዳለን ዋናውና ትክክሉ ነገር የምንገልጽበት አረፍተ ነገርና ቃላት መሆን እንዳለባቸው ንገሪያት። የተመረጡ ቃላትን አነጋገርን ብታስተምሪያት ትማራለች። ታዲያ ይህንን ተምራ ደግሞ የሚሰማትን ስሜቷን ከጩኸትና ከለቅሶ በተሻለ መንገድ ስትገልጽ አበረታቻት። ልጅሽ ለዓለም አዘጋጃት። ልጅሽ በቤት ውስጥ ብቻ የተወሰነች አይደለም። በህይወት ዘመኗ ተሸክማ የምትዞረው ኮንፊደንስ እንዲኖራት ከፈልግሽ ያለምንም ቅድመ ሁኔታ ውደጃት። ስታጠፋ፣ ጥሩ ስትሰራ፣ አንደኛ ስትወጣ፣ የክፍሏ መጨረሻ ስትወጣ አይወስነው ፍቅርሽን።